በህወሓት ድርጅትና በጠቅላይ ሚኒስትር አብይ አህመድ አስተዳደር መካከል በአዲስ አበባ ሚስጥራዊ ውይይትና ድርድር እየተካሄደ ነው በሚል በማህበራዊ ሚዲያና በፌዴራል መንግስት ደጋፊዎች ዘንድ ይሰራጭ የነበረውን መረጃ የህወሓት ቃል አቀባይ አስተባበሉ። የኦሮሚያ ክልል ያቀረበውን ቅሬታ የተመለከተው የአሸማጋይ ቡድን አዲስ አበባ የኦሮሚያ ክልል ርዕሰ ከተማ መሆኗ በህገ መንግስት ይጻፍ የሚል ምክረ ሀሳብ አቅርቦ የ500 ቡድን አዲስ አበባ የፌዴራል መንግስት አካል ናት በሚል የተስማማበት ቀርቶ ተጠሪ በሚል እንዲተካ ምክረ ሀሳብ አቅርቦ ምክክሩ መጠናቀቁ ተሰምቷል። አዲስ አበባን በተመለከተ በሁለት ጎራ ከፍሎ ሲያከራክር የቆየው ጉዳይ አሁንም በልዩነት ተመካካሪዎች ካሳለፏቸው 4 ምክረ ሀሳቦች ውስጥ አንዱ ሆኗል። በሌላ በኩል በራያ ቆቦ አስገዳጅ ወታደራዊ መልመላ ምክንያት የ5 ወጣቶች ህይወት ማለፉ ተሰምቷል። በሰሜን ወሎ ዞን ራያ ቆቦ ወረዳና በተለያዩ አካባቢዎች እየተካሄደ ባለው አስገዳጅ የወታደራዊ መልመላ ምክንያት የ5 ወጣቶች ህይወት ማለፉ ተገልጿል። እንዲሁም ከሰሞኑ በአማራ በኦሮሚያና በተለያዩ አገሪቱ አካባቢዎች የወጣቶች አፈሳ ወይም አስገዳጅ ወታደራዊ ቅጥር እየተፈጸመ መሆኑን የሚጠቁሙ መረጃዎች በስፋት እየወጡ ይገኛል። በዝርዝር ይዘነዋል። ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህን በዝርዝር ታደምጣላችሁ። ለቻናላችን አዲስ የሆናችሁ ቻናላችን ላይክ እና ሰብስክራይብ በማድረግ ቤተሰብ የሆኑ ወደ ዝርዝር መረጃዎች እንሻገራለን። በህወሓት ድርጅትና በጠቅላይ ሚኒስትር አብይ አህመድ አስተዳደር መካከል በአዲስ አበባ ሚስጥራዊ ውይይትና ድርድር እየተካሄደ ነው በሚል በማህበራዊ ሚዲያና በፌዴራል መንግስት ደጋፊዎች ዘንድ ይሰራጭ የነበረውን መረጃ የህወሓት ቃል አቀባይ አስተባበሉ። የህወሓት ቃል አቀባይ አቶ ሚካኤል አሰግዶም ባወጡት መግለጫ መረጃው ህዝብን ለማደናገር የተቀናበረ የሐሰት ፕሮፓጋንዳ ነው ሲሉ የገለጹ ሲሆን ወደ አዲስ አበባ የሄደ የድርጅቱ አመራርም ሆነ የተደረገ ምንም አይነት ውይይት አለመኖሩን አረጋግጧል። አክለውም ህወሓትና የትግራይ ህዝብ የጀመሩትን የህልውና ትግል አጠናቅረው እንደሚቀጥሉና የሰማዕታትን ቃል ኪዳን እንደማያፈርሱ ቃል አቀባዩ ጠንቀር ባሉ ቃላት ገልጸዋል። የኦሮሚያ ክልል ያቀረበውን ቅሬታ የተመለከተው የአሸማጋይ ቡድን አዲስ አበባ የኦሮሚያ ክልል ርዕሰ ከተማ መሆኗ በህገ መንግስት ይጻፍ የሚል ምክረ ሀሳብ አቅርቦ የ500 ቡድን አዲስ አበባ የፌዴራል መንግስት አካል ናት በሚል የተስማማበት ቀርቶ ተጠሪ በሚል እንዲተካ ምክረ ሀሳብ አቅርቦ ምክክሩ ተጠናቋል። አዲስ አበባን በተመለከተ በሁለት ጎራ ከፍሎ ሲያከራክር የቆየው ጉዳይ አሁንም በልዩነት ተመካካሪዎች ካሳለፏቸው 4 ምክረ ሀሳቦች ውስጥ አንዱ ነው። አዲስ አበባን በተመለከተ ነሐሴ 13 ቀን 2018 ዓ.ም ለርዕሰ ቡድን ተመካካሪዎች በንባብ የቀረበው ሰነድ አዲስ አበባ የፌዴራል ከተማ ትሆን ራሷን በራሷ ታስተዳድር በሚለው ላይ ሁሉም ከስምምነት መድረሱን ያስረዳል። ክልሉ ከከተማው አስተዳደር ልዩ ጥቅም ማግኘት ስላለበት የሚደነገገው የህገ መንግስቱ ክፍልም የጋራ ጥቅም በሚል እንዲሻሻል ከስምምነት መድረሱን ያከላል። አዲስ አበባ የኦሮሚያ ክልል ዋና መቀመጫ ትሆን ከሚለው ጋር በተያያዘ ግን የ500 ቡድን 2 ምክረ ሀሳቦችን አቅርቦ ተነቦ ነበር። እነሱም ክልሎች የራሳቸውን መቀመጫ መወሰን እንዲችሉ በህገ መንግስቱ ይካተት የሚለው አንደኛው ሲሆን ሁለተኛው ደግሞ በህገ መንግስቱ አንቀጽ 47 ላይ የሰፈረው አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር በተያያዘ ከተማዋንና ክልሉን የሚመለከቱ ጉዳዮች በህግ ይወሰኑ የሚል ድንጋጌ ይካተት የሚሉ ናቸው። ይሁንና የኦሮሚያ ክልል ተወካዮች ይህን ጉዳይ በተመለከተ ቅሬታ አቅርበው ኮሚሽኑም ይህን ችግር የሚፈታ የክልል ጉባኤ ጠርቶ ከዚያ ውስጥ አሸማጋይ ቡድን አቋቁሞ የነበረ ሲሆን የቡድኑንም ውሳኔ የምክክር ኮሚሽኑ ኮሚሽነር ዮናስ አዳዮ ለ4 ሺህ ጉባኤተኞች በንባብ ማቅረባቸው ታውቋል። በተነበበው መሰረት አሸማጋይ ቡድን በህገ መንግስቱ የኦሮሚያ ርዕሰ ከተማ አዲስ አበባ ናት የሚል ድንጋጌ ጻፍ የሚል ምክረ ሀሳብ መስጠታቸውንና ከተማዋ የፌዴራሉ አካል ናት የሚለው ተስተካክሎ ተጠሪ በሚል እንዲተካ ምክር ማቅረቡን ውሳኔውን ያነበቡት ኮሚሽነር ዮናስ አስረድተዋል። ኮሚሽኑ ግን ከቀረቡት ምክረ ሀሳቦች ውስጥ የትኛውን እንደሚቀበል ለጊዜው አላስረዳም። ነገር ግን በምን መስፈርት እንደሆነ ባልዘረዘረው ሁኔታ ከመጀመሪያ ጀምሮ የነበሩ ውሳኔዎችን መርምሮ ለሀገር የሚበጅ ያለውን ውሳኔ እንደሚያሳልፍ ተናግሯል። በሌላ በኩል በራያ ቆቦ አስገዳጅ ወታደራዊ መልመላ ምክንያት የ5 ወጣቶች ህይወት ማለፉ ተሰምቷል። በሰሜን ወሎ ዞን ራያ ቆቦ ወረዳና በተለያዩ አካባቢዎች እየተካሄደ ባለው አስገዳጅ ወታደራዊ መልመላ ምክንያት የ5 ወጣቶች ህይወት ማለፉ ተገለጸ። ህይወታቸው ያለፈው ወጣቶች ከሰሜን ወሎ ደጋማ አካባቢዎች ለእርሻና ለተለያዩ የጉልበት ስራዎች ወደ ራያ ቆቦ ከተማና አካባቢው ተንቀሳቅሰው በመስራት ላይ የነበሩ መሆናቸው ታውቋል። ወጣቶች ለዕለት ጉርሳቸው በስራ ላይ በነበሩበት ወቅት በአስገዳጅ
አፈሳ ተይዘው ለወታደራዊ ስልጠና መወሰዳቸውን መረጃዎች ያመለክታሉ። ይህን አስገዳጅ የወታደራዊ ምልመላ በመቃወምና ለስልጠና ላለመሄድ ሲሉ ወጣቶች ኤሌክትሪክ ራሳቸውን በማጥፋት ህይወታቸውን ማጣታቸው ተረጋግጧል። በሌላ በኩል ከሰሞኑ በአማራ በኦሮሚያና በተለያዩ አገሪቱ አካባቢዎች የወጣቶች አፈሳ ወይም አስገዳጅ ወታደራዊ ቅጥር እየተፈጸሙ መሆኑን የሚጠቁሙ መረጃዎች በስፋት እየወጡ ይገኛሉ። ጉዳዩ በተለይም በወጣቱ ማህበረሰብና በቤተሰቦች ዘንድ ከፍተኛ ስጋትና ብዥታን ፈጥሯል ተብሏል። የአካባቢው ነዋሪዎችና ቅሬታ አቅራቢዎች እንደሚናገሩት ይኸው እንቅስቃሴ ትኩረቱን በወጣቶች ላይ ያደረገ ሲሆን ያለምንም ልዩነት ወይም መመዘኛ በጅምላ የተያዙ ወጣቶች ወደ ወታደራዊ ማሰልጠኛ ተቋማት እየተላኩ ይገኛሉ። ይህ አይነቱ አሰራር ቀደም ሲል በትግራይ ክልል አዋጅ ወጥቶለት ሲከናወን የነበረ ሲሆን አሁን ደግሞ ወደ ሌሎች ክልሎች መስፋፋቱ አሳሳቢነቱን አጉልቶታል።